ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናላችን ቤተሰቦች እንግዲህ የድምፃዊ ሰማኸኝ በለው ህልፈትን ተከትሎ የተለያዩ አርቲስቶች ነን ጓደኛው ነን የሚሉ ሰዎች የተለያየ መላምት ሲሰጡ ቆይተዋል። በህክምናው ዙሪያ እንዲሁም በሞቱ ዙሪያ በድንገተኛ መሞቱ ያለ ምክንያት አይደለም የሚሉ ብዙ ድምጾችን እየሰማን ነበር። እንግዲህ ያንን ያሉበት ምክንያት ምንድነው? ድምፃዊ ሰማኸኝ በለው ከቅርብ ጊዜ ወዲህ ከጊዜ ወደ ጊዜ በጣም እየወፈረ በመምጣቱ በብዙሃኑ ዘንድ ሲነገርና ሲታይ የቆየ ጉዳይ እንደነበር ይታወሳል። ዛሬ የህልፈቱ ዜና በተሰማበት የመጀመሪያዎቹ ሰዓታት ላይም በማህበራዊ ሚዲያ ላይ በርካታ ሰዎች ይህንኑ ከመጠን ያለፈ ውፍረት መነሻ በማድረግ የሞቱ ምክንያት ድንገተኛ የልብ ህመም ሊሆን ይችላል የሚሉ የራሳቸውን ግምቶች ይሰጡ ነበር። ሆኖም ግን አርቲስቱ ራሱ ይህንን የሰውነት ክብደት ለመቀነስና ጤናውን ለመጠበቅ ትልቅ ጥረት እያደረገ እንደነበር ታውቋል። ስንፍና ነው የራሴ ስንፍና ነው ያወፈረኝ። በጤና በኩል ግን እግዚአብሔር ይመስገን። የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ውፍረቱን በአግባቡ ለማስተካከል በአንድ የታወቀ የግል ክሊኒክ ውስጥ የህክምና ሂደት ጀምሮ የነበረ ሲሆን ህክምናውን በጥንቃቄ በመከታተልም መልካም ለውጦችን ማየት ጀምሮ ነበር። ድምፃዊው ከመሞቱ ጥቂት ቀደም ብሎ በነበረው የክብደት መቀነስ ፈታኝ ጉዞ ላይ በ7 ሳምንታት የህክምና ክትትል ብቻ 10 ኪሎ መቀነስ መቻሉን በከፍተኛ ተነሳሽነትና ደስታ ገልጾ ነበር። በወቅቱም ህክምናው በቅርበት ለሚከታተሉት ባለሙያዎች ያለውን ጥልቅ ምስጋና ካቀረበ በኋላ ለተመልካቾቹም ጥረቴን አበረታቱልኝ፣ እወዳቸዋለሁ በማለት ያሳየውን የቀረቤታና የትህትና መንፈስ የብዙዎቹን ልብ የነካ ነው። ሆኖም ግን ቤተሰቦቹ እንዳስረዱት ለተለያዩ ለታማኝ ሚዲያዎች እንዳስረዱት ከሆነ ድምፃዊው ሰማኸኝ በለው ከዚህ ዓለም በሞት የተለየው በድንገት ሳይሆን ባደረበት ህመም ምክንያት በሆስፒታል በህክምና ሲረዳ ቆይቶ በዛሬው ዕለት በሐኪሞች ክትትል ላይ ያለ ነው ብለዋል። በተወለደ በ54 ዓመቱ ያረፈው ይህ ታላቅ አርቲስት እድሜውን ሙሉ በሀገር ፍቅር ቲያትርና በብሔራዊ ቲያትር ውስጥ በድምፃዊነት በዋሽንት ተጫዋችነት እንዲሁም በሙዚቃ አቀናባሪነት ለረጅም ዓመታት አገልግሏል። የሰሜኑን የሀገሪቱን ክፍል የዜማ ስልቶችን ወደ ዘመናዊ መድረክ በማምጣት ነይ ዘመድዬ፣ እንዴት ነሽ፣ ደቦት እንስራ፣ ባላገር የተባሉ እጅግ ተወዳጅ ስራዎችን አበርክቷል። በህይወት ዘመኑ የጥበብ ሰው ብቻ ሳይሆን በመልካም የቤተሰብ አባትነቱም የሚታወቀው ሰማኸኝ በለው ባለትዳርና የአራት ልጆች አባት ነበር። አርቲስቱ ዛሬውኑ ከዚህ ዓለም በመለየቱ ምክንያት ስለ ቀብርና ሽኝት ስነ ስርዓቱ ዝርዝር መረጃዎች ከቤተሰቦቹና ከቀብር አዳራሽ ኮሚቴው ሲወጡ ተከታትለን ወዲያውኑ ወለናንተ የምናደርስ መሆኑን እንገልጻለን። ለቤተሰቦቹ፣ ለወዳጆቹ፣ ለኪነ ጥበብ አፍቃሪያን በጠቅላላ በሱ ዙሪያ ላላችሁ ሁሉ ነፍሱን እግዚአብሔር ያጽናችሁ፣ ነፍሱን በአጸደ ገነት ያኖርልን እንላለን።